መሰለህ? ሙሐመድ ነብዩ ያነባል አያነብም? ምን ነብዩ ሙሐመድ ያነባል አያነብም? ማንበብ ማለት ምን ማለት ነው? መጽሐፍ ማንበብ ይችላል አይደል? መጽሐፍ ማንበብ አይችልም። ነፍሱን ማለት እሺ ምንድን ነው የሚያነቡት? ምንድን ነው የሚያነቡት? ጅብሪል የሚናገራቸውን ግልጠተ መለኮት ራእይ ያነባሉ። የአላህን አናቅጽ ማስረጃ ግልጠተ መለኮት የሚል ማስረጃ። አዎ አናቅጾች ማለት ነው። አናቅጾችን ያነባሉ። ላሳይህ። ስልሳው ቁጥር 2 ላይ የሚል የለም ብዬ እኮ ነው። አናቅጾችን ያነባሉ። ላሳይህ። ከአላህ የሚመጣ ግልጠ መለኮት አንቀጾችን ያነባሉ። ላሳይህ ማስረጃ። እኔ ትልቁ ላይ አድርገኝና አልጠይቅም። ትልቁ ላይ አድርገኝና ይከፍል አልጠይቅም። ላሳይህ። አሳይኝ አላልክማ? እኔን ትልቁ ላይ አድርገኝና ከፍቼ አልጠይቅም። ምን ለብረህ ትልቁ ላይ የማደርገህ? ማስረጃ ስፈልግ ጊዜ ትልቁ ላይ አድርጋለሁ፣ ስትፈልግ ጊዜ ትልቁ ላይ ነኝ። ይጽፋል አይጽፍም? ቆይ አንዴ ይጽፋል አይጽፍም? ይጽፋል አይጽፉም። ትልቁ ላይ ና ወላሂ ወዴት እንደምትሄድ ያውቃል። ምስኪን አንድ ዛሬ ነው አርላዮቹ እንዳፈርድ ወርዳል። ምን ሊያመጣ እንደታውቃላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ህይወታቸው ላይ አምጡ ልጻፍላችሁ ብለው የተናገሩትም ማለት ነው። እዛም በፊት የማታውቁት ብዙ ሐዲስ እሰጣችኋለሁ እኔ ልጻፍላችሁ እያሉ የተናገሩ ግን ልጻፍላችሁ ሲል ጊዜ ሊያስጠፉ ነበር። ሰሓቦችን ኑ ጻፉ ብለው ያዟቸዋል፣ ይጽፋሉና አሊ ብን አቢ ጣሊብ ወዴት እናንተ እዚህ የሚነግሯችሁ ሐዲሶች ሁሉ እኔ ገና ሀሳብ ስታወራ ለጭንቅላት ውስጥ ታውቃለህ። ወዴት እንደምትሄድ ምን እንደሚል እዛ ላይ ምን እንደጨመርክ ምን እንደተቀነሰ ሁሉም ከነ ፊደላቱ ነው ማለት ለመማር ብትጠይቁ የተሻለ ነው። ቦታቸው አለ ነው። እሺ ጥያቄ አለ ግን ገብረ መስቀል ጥያቄ አለ? ጥያቄ እስላም የነቢያት ሃይማኖት ነው ማለት ነው። እስኪ መረዳት ፈልግ። መልካም እሺ። ባጭሩ አምላክ ነቢያትን ሁሉ ሲያስነሳ ጊዜ ያዘዘባቸው ሃይማኖት ነው። ስለዚህ እነዚያ ነቢያቶች ከአምላክ ተቀብለው የሰበቱት ሃይማኖት ነው። ስለዚህ ከዚህ አንጻር ነው እስላም የነቢያቶች ሃይማኖት ነው ስንላቸው። ለምሳሌ አምላክ አላህ በሱራ ሱራ ላይ ሲናገር ኢንና ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ እነሆ ይህን ሃይማኖት እኔ ደነገርኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዘዤባቸው የነበረው ነው። ስለዚህ እነዚያ ነቢያቶች ሁሉ ያዘዙባቸው ሃይማኖት ነውና እነዚያ ነቢያቶች ከአምላክ ተቀብለው የሰጡት ነውና እዚህ ነው የእስላም የነቢያቶች ሃይማኖት ነው የምንለው። አይ ምሳሌ ነቢያት የትኞቹ ነቢያቶች ናቸው? አሁን ለእኔ ወንድማችን የትኛው ነቢያት? ለምሳሌ ነቢያት ስትል እነማን ናቸው? ከነቢያት አንዱን እስኪ ጥራልኝ። ለምሳሌ ነቢያት ያዕቆብ መውሰድ ትችላለህ፣ እነ አብርሃም፣ ልክ እንዲሁ ደግሞ እነ ዮሴፍ፣ ልክ እንዲሁ እነ ሰለሞን፣ ልክ እንዲሁ እነ ክርስቶስ፣ እነ ሙሴ ሐዋርያቶች፣ የክርስቶስ ተከታዮች ሁሉ ሙስሊሞች ነበሩ። ቃል በቃል ቁርአን ላይ ተቀምጧል። ነቢያት እኮ እነዚህ ስም አይደለም። ነቢያት ማለት እነ ኢሳይያስ እነ ዳንኤል ናቸው እንጂ እነ ሙሴ እኮ እነ እንትና ለምሳሌ አብርሃም ነቢይ አይደለም የሚባለው። ሊቀ ነቢያት እሱማ ሊቀ ነቢያት ነው እንጂ ሊቀ ነቢያት የነቢያት አለቃ ነው። ስለዚህ ሙሴና ህዝቦቹ ሙስሊሞች እንደነበሩ ቃል በቃል ተቀምጧል። እሺ ማስረጃ ለምሳሌ ሙሴ ታዲያ ታቦት እንዲቀርጽ ታቦቱን የቀረጸው ሙሴ ጌታ የሰጠው ጽላቱን ነው እንጂ ታዲያ እንዴት የእስልምና ሃይማኖት አሁን ታቦት ታምናላችሁ እንዴ እናንተ? ታቦት ምንድን ነው? ስለዚህ ሃይማኖታቸው ኢስላም እንደነበረ ቃል በቃል በቁርአን ላይ ተቀምጧል። በአንተ መጽሐፍ ላይ ግን ሃይማኖታቸው ምን እንደሆነ ነቢያቶች አይታወቁም። ይታወቃል እንጂ እንዴት በደንብ ነው የሚታወቀው። ነቢያት ማለት ምንድን ነው? ክርስቲያን አይደል? አንተ ለምሳሌ ሃይማኖት ምንድን ነው? ኦርቶዶክስ። በጣም ጥሩ። ሙሴ ክርስቲያን ነበር?
ታዲያ የቃል ኪዳኑን ታቦት የተሰጠው ለሱ አይደል? ታዲያ ለማን ነው የተሰጠው? ሙሴ ክርስትና ሃይማኖትን ተከተሉ ያለበት ወይንም ራሱን እኔ ክርስቲያን ነኝ ያለበት አንድ ማስረጃ መጽሐፍ ቅዱስ ለምሳሌ ነቢያት ሙሴ አለ ማውጣ ወይ ብሉይ ኪዳን ወይ መጽሐፍ ቅዱስ ላውጣ ነው። ይቅርታ እስከዛው ሌላ አስተናግድ። ጥያቄ ያለው ካለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ። እኔ ጥያቄ ነበረኝ። ጥያቄ ለሰው ብር አበድሬ ነበረ የዛሬ 6 ዓመት እንደዛ ማለት ነው። ከዛ ብሬን ስጠኝ ትለው 3300 ብር ነበር ያበደርኩት የሳውዲ ብር 2000 ብር እንደሰጠኝ 1300 ብር እንደቀረው አገር ገባ። ከዛ በኋላ ብሬን ስጠኝ ትለው በሰጠሽኝ ሂሳብ ምንዛሬ ነው የምሰጥሽ አለኝ። እንዴት በሰጠኝ ምንዛሬ ትሰጠኛለህ? ባበደርኩህ የሳውዲ ብር ነው የሰጠሁህ። ለምን 10 ዓመት አይቀመጥም? የምጠይቅህ የሳውዲ ብር ነው። ብሬን ስጠኝ አልኩት። እሺ አሁን ታሰብና ልስጥሽ አለ። በአሁኑ ባለበት ሰዓት በ2 ዓመቱ ነው አሰበና 18000 ብር መጣ። 18000 ብር ሲመጣ አካውንት ላይ ያለኝ አካውንት ትልክለት ስልኩን ዘግቶ ጠፋ። ስልኩን ዘግቶ ጠፋና ሪከርድ ያደረኩበት አሁንም ቢሆን 10 ዓመት ተቀምጠህ ብትመጣ እኔ የምጠይቅህ የሳውዲን ብር ነው። ተቀነሰም በዛችሁ ታጨመረም በዛችሁ ነው የምጠይቅህ አልኩት። ከ2 ዓመት በኋላ መልሼ ነው ሀገር ገባሁ። ሀገር ትገባ ጠየቅኩት መልሼ አሁን ምንዛሬ ጨምሯል ሂሳቤን እስረብና ላክልኝ ትለው እሺ አካውንት ላይ ያለኝ ላኩለት 500 ብር 5000 ብር ኢትዮጵያ ላከልኝ። ይሄ እኮ 300 ብር ምንዛሬ እንኳን አይችልም 300 ብር ነው ያለበት ትለው የለኝም ዝም ብያለሁ ሰጥሻለሁ ብሎ ስልኩን ዘጋሁን። ስልኩን ዘጋሁንም ስልኩን ተዘጋ በኋላ ጠፋ ኖረ። እኔም ተመልሼ የመጣሁ ወደ ሱድ እሱም መጣ። አሁን ደግሞ ስትጠይቀው በፊት ተሳስበናል በዛው በተሳሰብነው ሂሳብ 5000 ብር ሰጥቼሻለሁ የተረፈውን ነው የምሰጥሽ አለኝ። አይ እንዴት ብለህ እንደዛ በተሳሰብነው እኮ በፊት ነው ያን ደግሞ ነግሬሃለሁ 10 ዓመት ትቀመጥም በዛው ሂሳብ የሱድን ብር ነው የምጠይቅህ ትለው ተሳስበናል ወደሻል ተወደድሽ ታወደድሽ አራም ነው የሚሆነው ሲጀመር አለኝ። እንዴት ይታያል ይሄ? ትክክለኛው አንቺ ነሽ። በሳውዲ ብር ነው መስጠት ያለበት። አንድ ሰው ባበደረባችሁ የገንዘብ አይነት ባበደራችሁ መጠን ነው መመለስ ያለበት። የፈለገ ጊዜያቶቹ አመታቶቹ ቢቀያየሩና ቢረዝሙም እንኳን የሳውዲ 1000 ሪያል አበድረሽው ከሆነ ይህ ሰው የሳውዲ 1000 ሪያል ነው መመለስ ያለበት ዛሬ ቢሆን ማለት ነው። ያ እሱ እኮ የሚለው መጀመሪያ ተሳስበን ወደሽ ገብተሻል። እኔ በወድ በሰዓቱ ስልክ ዘግተሃል። እንደገና መልሼ ተጠይቀህ 5000 ብር ልከህ ነው የዘጋኸው መልሰህ እንዴት ነው? ተፈለክ 5000 ብር ልመልስልሃለሁ 1300 ብር ይሰጠኛል። አልበለዚያ 5000 ብሩ በ300 ብር ይቻላል 1000 ብሬን እንኳን ስጠኝ ትለው አይሆንም አለ። አቤት ማለት ነው። ለሶስተኛ ጊዜ ደምሶ ነው የሰማሁት ነው። ሶስተኛ ጊዜ ደገምሽ። መስጠት ያለበት ባበደርሽው በሳውዲ ብር ነው መስጠት ያለበት። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሽክራን ጀዛከላህ ኸይር። የታለም ጥያቄ ያለው አለ? ሰላም እኛውም አንድ ኢማምና አንድ ተከታይ ሆኖ ሰላት ሲቆሙ ሁለቱ በሚቆሙበት ሁኔታ ሁለቱም ስትሬት ይቆማሉና ይሄ እንዴት ይታያል ነው እሱ ማለት ኢማሙና መሙመኑ ሊለይልኝ አልቻለምና ቢያንስ ሲንቀሳቀስ መሙመኑ ቢቀድምሳ እንትን አይፈጥርም ወይ? እንደሱ ነው። እኮ እኩል ነው መሆን ያለባቸው።
እኩል ነው መሆን ያለባቸው። እኛው ቀኝ መቆም አለበት ከዚያ ይቁም። ሁለትና ከዚያ በላይ ከሆኑ ነው ወደ ኋላ ጠጋ ይሉለትና ኢማሙ ወደ ፊት ተቀድሞ ያሰግዳል። አይሽ ማራባ ሽክረን አመሰግናለሁ።